ሰላም አለይኩም ወራህመቱላሂ ወበረካቱ። ቆንጆ ብሬክፋስት ለመስራት ሁለት እንቁላል ወይም ቆንጆ ቁርስ ማለት ነው፣ ሁለት ባናና እንዲሁም ሹፋን ኩኬር እሱን አድርገን ቆንጆ ቁርስ ማዘጋጀት እንችላለን ማለት ነው። ተከታተሉኝ። ኦኬ፣ ባናናውን ልጠን በዚህ አይነት መልኩ እንትን እንለዋለን። አሁን ስለማይመቸኝ አዘጋጅቼ አሳያቸዋለሁ። ባናናውን በዚህ አይነት መልኩ እንፈጨዋለን ማለት ነው። ይሄው ሁለተኛው ይሄ ከሆነ በኋላ ከዚህ በዚህ አይነት መልኩ እዚህ በመላጋው እንፈጨዋለን። በደንብ ይከለጣል ማለት ነው፣ ይቀላቀላል። ይሄው በዚህ መልኩ ባናናው ሙዙ ተመቷል ማለት ነው። ቀጣይ እናያለን። ቀጣይ ሁለተኛ ስራችን ደግሞ እንቁላሉን እዚህ ጋር ከስክሰን እናስገባና እንመተዋለን ማለት ነው። እንቁላሉን በዚህ አይነት መልኩ እንመተዋለን። ከፈለግን ትንሽ ጨው ጨመር አድርገን መምታት እንችላለን። ስለዚህ እኔ ለምርጫዬ ጨው ትንሽ ፈልጋለሁ። ስለዚህ ይሄው እንደዚህ ካደረኩ በኋላ እዚህ ጋር ሲምፕል ስታይል ነው ኢንሻአላህ ሙዙን አምጥተን እዚህ ከምንቀላቀልበት ሳህን ትልቅዬ ሳህን ፈልገን እንጨምራለን። ከዛ እንቁላሉን ቀላቅለዋለን። ኦኬ፣ እንቀላቅለዋለን አብረን ማለት ነው። ሚክስ እናደርገዋለን። እንግዲህ ሲምፕል ስታይል ብሬክፋስት ፉድ ነው እናያለን። ይሄ እንደምታዩት ኩከር ነው። 3 መላጋ ወይም 4 እንደምንፈልገው እንቀላቅላለን። ከዛ ሼክ እንቀላቅለዋለን ማለት ነው። ስለዚህ እዚህ ጋር እንጥድናየንን ዘይት ወይም ኦይል ዘይቱንም ሆነ የፈለግነውን መጠቀም እንችላለን። ስለዚህ አሁን የተጠቀምኩት ዘይት ነው። ስለዚህ ዘይቱን እንደዚህ እናዳርሰዋለን ማለት ነው። እጅነውን ይሄን ጨምራለን ማለት ነው።